ጣሊያን ሀገር ስራ የመስራት ፍላጎት አለዎት? በህጋዊ መንገድ? እንግዲያውስ ቀጥሎ የምናካፍሎት መረጃ ለእርሶ በጣም ወሳኝ ነው። በቅድሚያ ሰላምና ጤና በያላችሁበት ይድረሳችሁ። በህጋዊ መንገድ ወደ ጣሊያን ሄዳችሁ መስራት ለምትፈልጉ መልካም ዜና ይዘንላችሁ መጥተናል። የስራ መደቦቹ አይነት፣ የምዝገባ መስፈርቶቹና እንዴት መመዝገብ እንደሚቻል በዚህ ቪዲዮ ትክክለኛ መረጃ እናካፍላችኋለን። ኢትዮጵያ ወደ ጣሊያን ሀገር ሰራተኞችን ለመላክ የሁለትዮሽ ስምምነት ተፈራርማለች። በዚህ መሰረት የስራና ክህሎት ሚኒስቴር ለጣሊያን ሀገር የስራ ዕድል የምዝገባ ጥሪ ማስታወቂያ አውጥቷል። በጣሊያን ሀገር በሆቴልና መስተንግዶ ወይም ሆስፒታሊቲ ዘርፍ የሰው ኃይል ይፈለጋል። ህጋዊ በሆነ መንገድ ወደ ጣሊያን ሄደው መስራት የሚፈልጉ አመልካቾች ማስታወቂያ በወጣባቸው የስራ ዘርፎች ማመልከት ይችላሉ። የስራ መደቦቹ ደግሞ ለሁለቱም ጾታዎች የሚሆኑ ናቸው። በ8 የስራ መደቦች የወጣው የምዝገባ ጥሪ እንደሚከተለው እናቀርባለን። ቪዲዮውን እስከ መጨረሻው እንድትከታተሉት በአክብሮት እንጋብዛለን። አንደኛው የስራ መደብ ጸሐፊ ነው። በዚህ መደብ 19 ሰዎች ይፈለጋል። ሁለተኛው የስራ መደብ የጽዳት ሰራተኛ ሲሆን 20 ክፍት ቦታዎች አሉ። ሶስተኛው የስራ መደብ ረዳት ሼፍ ነው። በረዳት ሼፍ የስራ መደብ 13 ሰዎች ይፈለጋል። አራተኛው የዕቃ ጣቢ የስራ መደብ ነው። በዚህ የስራ መደብ 11 ቦታዎች አሉ። አምስተኛው የስራ መደብ የወለል ረዳት ነው። በወለል ረዳት የስራ መደብ 3 ክፍት ቦታዎች ተዘጋጅተዋል። ስድስተኛው የስራ መደብ የቢሮ አስተናጋጅ ነው። በዚህ የስራ መደብ 4 ቦታዎች ክፍት ናቸው። ሰባተኛው የጥገና ቴክኒሽያን የስራ መደብ ነው። በዚህ የስራ መደብ 1 ሰው ይፈለጋል። ስምንተኛው የስራ መደብ የስፓ ቴራፒስት ወይም የማሳጅ ባለሙያ ነው። በተመሳሳይ በዚህ የስራ መደብም 1 ሰው ነው የሚፈለገው። ከዚህ ቀጥሎ ደግሞ የማመልከቻ መስፈርቶቹን እነግራችኋለን። ከስራው ጋር ተያያዥነት ያለው የስራ ልምድ ቢኖራችሁ ተመራጭ ነው። ግዴታ አይደለም፣ ቢኖራችሁ የተሻለ ነው። አብዛኞቹ የስራ መደቦች የእንግሊዝኛና የጣሊያንኛ የቋንቋ እውቀት የሚጠይቁ ናቸው። ለአንዳንድ የሙያ መደቦች ተዛማጅ የሙያ ማረጋገጫ ወይም የሆቴልና መስተንግዶ ትምህርት ተመራጭ ነው። የስራ ቆይታው በተመለከተ አብዛኞቹ የስራ መደቦች እንደ አውሮፓውያን አቆጣጠር ለ2026 ወይም 2027 የክረምት የቱሪዝም ወቅት የሚቀጠሩ ሲሆን አንዳንድ የስራ መደቦች ዓመቱን ሙሉ ወይም በበጋና በክረምት ወቅት የሚሰሩ ናቸው። ለመመዝገብ ለማመልከት የሰራተኝነት መለያ ቁጥር ወይም ሌበር አይዲ ያስፈልጋል። ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ ለስራ ፈላጊዎች ሌበር አይዲ መስጠት ተጀምሯል። ሌበር አይዲ ካሎት በተሰጠው የማመልከቻ ሊንክ ወይም ማስፈንጠሪያ በመጠቀም ያመልክቱ። የማመልከቻ ሊንኩን ወደ ኋላ ላይ እንገልጽላችኋለን። ሌበር አይዲ ከሌሎት አይጨነቁ። የሚከተሉትን ሂደቶች በመከተል ሌበር አይዲ ማግኘት ይችላሉ። በቅድሚያ በlmis.gov.it ድረገጽ ይመዝገቡ። በመቀጠል በአቅራቢያው ባለ የአንድ ማዕከል ወረዳ ወይም ቀበሌ በመሄድ የባዮሜትሪክስ መረጃ ይስጡ እና የሰራተኝነት መለያ ቁጥር ወይም ሌበር አይዲ ያዙ። ሌበር አይዲ ካገኙ በኋላ በተሰጠው የማመልከቻ ማስፈንጠሪያ ድረገጽ ማለትም https://lmis.gov.it/italy-hotel ገብተው መረጃዎችን በትክክል ሞልተው ያመልክቱ። አመልካቾች ራሳችሁን ከአጭበርባሪዎች መጠንቀቅ ይኖርባቸዋል። ምዝገባም ሆነ ስምሪት በሚኒስቴር መስሪያ ቤቱ የኢትዮጵያ የስራ ገበያ ብቻ የሚከናወን ሲሆን ሚኒስቴሩ ለየትኛውም አካል ውክልናም ሆነ ፍቃድ አለመስጠቱን ገልጿል። ለማመልከት ምንም አይነት ክፍያም አይጠየቅም። መስፈርቱን የምታሟሉ እድሉ እንዳያመልጣችሁ በፍጥነት እንድትመዘገቡ እንመክራችኋለን። በተያያዘ ዜና ሚኒስቴር መስሪያ ቤቱ ሰራተኞችን ወደ ካናዳ ለመላክ ስምምነት መፈራረሙ ይታወቃል። ይሁን እንጂ እስካሁን ምዝገባ አልተጀመረም። ፍላጎቱ ያላችሁ በትዕግስት የምዝገባ ማስታወቂያው ተጠባበቁ።
ክቡራትና ክቡራን የቻናላችን ተከታታዮች ጠቃሚ መረጃ እንዳገኛችሁ ተስፋ እናደርጋለን። ለቻናላችን አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። መረጃው ለሌሎች እንዲደርስ ላይክ እና ሼር ብታደርጉ ደስ ይለናል። በሌላ ቪዲዮ በድጋሚ እስከምንገናኝ በቸር ሰንብቱ።